አልወዳትም ግን አገባኋት ይለናል። ያገባኋት እህቷ ናት ብዬ ስላሰብኩ ነው። ሁለቱም ኒቃም ለባሽ ናቸው። እሷን ለማግባት ከመወሰኔ በፊት የታላቅ እህቷን ስም አለመጠየቄ የኔ ትልቁ ስህተት ነበር። ስህተቴን ያወቅኩት ከተጋባን በኋላ ነው። በጣም ከመጸጸቴ የተነሳ አጠገቧ አልተኛም። ግንባሯንም ስሚያት አላውቅም። አፈቅርሻለሁም ብያት በፍጹም አላውቅም። ሁሌም እንደማልወዳት እንዲሰማት አደርጋለሁ። ትዳራችንን ለማፍረስ ፍላጎት እንዲኖራት በማሰብ ሰላት እንድትሰግድ አልቀሰቅሳትም። ይልቁንም እሷ ሁልጊዜ ትቀሰቅሰኛለች። እኔ ግን ኢማሟ መሆን አልፈልግም። ኢማም ለመሆን ፊቷም አልቆምም። እሷ ግን እንደ ሚስቴ ሁሉንም ነገር ለማድረግ ትሞክራለች። ከሚገባኝ በላይ ትከባከበኛለች። ውስጧ እንደተጎዳ ባውቅም ፈገግታዋ ግን ፊቷ ላይ ሁሌም አለ። እስከ አንድ ቀን ድረስ የምወደውን ቲሸርት እንደ አጋጣሚ ስታበላሽብኝ ጮህኩባት። ከማቀርቀርና ከማልቀስ ውጭ ምንም አላለችም። የሆነ ድምፅ ሰማሁና ወደ እሷ ስዞር ራሷን ስታለች። እግሬን ማንቀሳቀስ አቃተኝ። በጣም ፈራሁ። ሳላውቀው እንባዬ ወረደ። ልቤም በፍጥነት ይመታል። መተንፈስ ሁሉ በጣም ከባድ ሆነብኝ። በመጨረሻ ደረጃ ላይ ትገኛለች አለኝ ዶክተሩ። የመጨረሻ ደረጃ? ዶክተሩን ጠየቅኩት። ካንሰር አለባት። እኛን ከጎበኘችበት የመጀመሪያ ቀን ጀምሮ እየተከታተልናት ነው። አሁን ግን የምታሸንፈው አይመስለኝም አለ። እንዴት ሆነ? ውሸት መሆን አለበት አልኩኝ በቁጣ። ባሏ መሆን አለበት። በአንተ ምክንያት መዳን እንደምትፈልግ፣ ከአንተ ጋር መኖር እንደምትፈልግ፣ አንተን እንድትንከባከብ የበለጠ ለመኖር የምትፈልግበት ምክንያት አንተ ብቻ እንደሆንክ ነግራኛለች። ስትሰቃይ ኖራለች። ከእንግዲህ ወዲህ ማድረግ የምንችለው ዱዓ ብቻ ነው። እነዚያን የማይቻሉ ነገሮች እንዲፈጸሙ ማድረግ የሚችለው አንድ አላህ ሱብሃነሁ ወተዓላ ብቻ ነው። አንተ ብቻ እምነት ይኖርህ አለኝና ትከሻዬን መታ መታ አርጎኝ ሄደ። ሐኪሙ የተናገረውን እያስታወስኩኝ እኔ በጣም መጥፎ ባል ነኝ፣ ጭራቅ ነኝ። እየተሰቃየች መሆኗን ሳላውቅ እንዴት እንዲህ አደርጋታለሁ? እንዴት? በሆስፒታሉ አልጋ ላይ ተኝታ ስመለከት አንድ ነገር እንድገነዘብ አደረገኝ። እንደምወዳት ተረዳሁ። በእውነትም እወዳታለሁ፣ ግን ባለማስተዋል ማየት ተሳነኝ። በእሷ ላይ የሚሰማኝ ስሜቴን ደበቅኩት። ቀድር አሁንም እንዳለ ረሳሁ። እሷን ማግባት ስህተት ሳይሆን ቀድር መሆኑን ዘነጋሁ። ሁሉንም ነገር የሆነው ለበጎ ነው። ረስቸው ነበር። የአላህ እቅድ ከፈለግኩት የተሻለ መሆኑን ረሳሁ። አሁን ግን ቢረፍድም በጣም ተጸጽቻለሁ። አይኖቿን ከፈተች፣ ዙሪያዋን ተመለከተችና አይኖቻችን ሲገናኙ የእውነት ፈገግ አለች። ይቅርታ አለችኝ በለሆሳስ። እንደገና እንባዎች ወረዱ። አጥብቄ አቀፍኳት። እኔ ነኝ ማለት ያለብኝ ይቅርታ፣ ይቅርታ ለሁሉም ነገር ይቅርታ። እባክሽ አትተይኝ፣ እኔ እወድሻለሁ እባክሽ። በጣም አለቀስኩኝ። ልብሴ በእንባዬ ራሰ። እንዲህ አትበል፣ አልተውህም። ስለታመምኩ ብቻ አትዋሽ። እህቴን በጣም እንደምትወዳት ታውቃለሁ አለችኝ። ተመለከትኳት። እንዴት ታወቀች? ግን ያ በፊት ነበር። ሁሉም ነገር ተለውጧል። አላስተዋልኩትም ነበር። ግልጽ ነው። ባሌ እንደዚህ ስላየኸኝ እንደምትወደኝ አትንገረኝ። ቀደሬ ስለሆነ አትዘንልኝ። ለረጅም ጊዜ ልንከባከበህ ፈልጌ ነበር፣ ግን አሁን ከዚህ በላይ የምችል አይመስለኝም አለችኝ። ፈገግ ብላ ግንባሬን ሳመችኝ። በነቃበት ግንባርህን ስስምህ የመጀመሪያዬ ነው። በምተኛበት ሰዓት ግን ሁል ጊዜ ግንባርህን እስምሃለሁ። አንድ ውለታ ልጠይቅህ እችላለሁ አለችኝ። ሰላታችንን አብረን እንስገድ፣ ለመጨረሻ ጊዜ ኢማም ይሆን አለች። ፈገግ ብላ እንባዬን መግታት አልቻልኩም፣ ላቆመው አልቻልኩም።
የመግሪብ ሰላት ስለደረሰ አብረን ለመስገድ ተነሳን። ኢማም ሁኜ ሶላቴን በመስገድ ላይ እያለሁ እንባዬ በጣም ይወርድ ነበር። አሰላሙ አለይኩም ብዬ ዞር ስል ከስጁድ ላይ አልተነሳችም፣ አትንቀሳቀስም። ወደ እሷ መሮጥ ፈልጌ ነበር፣ ግን ዱዓዬን ቀጠልኩ። አላህዬ ጀነት እንዲያስገባት ለመንኩት። እንደሄደች አውቃለሁ፣ ግን ለእሱ ያለኝ ፍቅር ለዘላለም ይኖራል። እሷ ግን አምልጣለች፣ ሄዳለች። ከህይወት ጋር ሞትም አለ። ለሞትም ምንም የእድሜ ገደብ የለውም። ጊዜህ ከሆነ ያለምንም ህመም ልትሞት ትችላለህ። ሳታረጅም ልትሞት ትችላለህ። ዝግጁ ባልሆንክበት ጊዜም ልትሞት ትችላለህ። የምትወዱት ሰው ስትሉ መቆየት ፈልጋችሁ ካልፈቀድከው ትሞታላችሁ። ሁሉም ነገር የሚሆነው በምክንያት ነው። ነገር ግን እነዚህ ምክንያቶች አንድ ነገር እንድትማሩ ሰበብ ሊሆኗችሁ ይገባል። አንድ ሰው እስከወደደህ ድረስ ምላሽህ ጥሩ ይሁን፣ አመስጋኝ ይሁን እና የተመሳሳይ ስሜት እንዲሰማቸው አድርግ። ምክንያቱም በእውነቱ ማንም ሰው እዚህ ዓለም ላይ ለዘላለም አይቆይም። ሁሉም ነገር አላፊና ጠፊ ነው። ያ አላህ